እያየሁሽ ነው ታቶ እየተሰራሽ ነው እና ይሄን ታቶ ሰን ምን ሚል ይመስልሻል? ሚካኤልን በጣም እንደምወደው ስለሚያውቅ ደስተኛ የሚሆን ይመስለኛል። እውነት አምራል ግን አምራል ይሄ ታቶ መቼ መሰራት ነበር እቅድሽ? ከ3 አመት በፊት ነበር እያሰብኩ የነበረው። ከ3 አመት ነው ከ4 አመት በፊት በጣም ታመሜ ማላሪያ ታመሜ ሱዳን ስቃይን እየበለው ባለውበት ሰዓት በጣም ብዙ መርፌና በጣም ብዙ ነገር ራሴን ማላቀበት ሰዓት ነበርና ከዛ ሚካኤል አለዛ ሱዳንና የሱ ጸበል አምጥተውልኝ ጠጥቼ ነው ዳንኩትና ከዛ ጊዜ ጀምሮ የመሰራት ሐሳብ ነበረኝ እና ልክ ነው አይደለም ከሚለው ጋር ከራሴ ጋር ፋይት ነበርኩኝ። አሁን ግን ወሰንኩ። አሪፍ ፋይናሉን ነይና ሬት እናደርግልሻለን። ሰን ደግሞ ሚለውን አብረን እናያለን። ወንድሜ ለኔም ይተርፈኛል ለኔም ይተርፈኛል እና እኔ ልሰራ ወይስ ምን ታስቢያለሽ? እኔ እንጃ እንዳንቺ ፐርሰናሊቲ አንቺ ኢታቱ ሰው ተሰሪ አትሰሪ ብሎሽ የምትሰሪው ነገር አይደለም። አንቺ ፈልገሽ የምታረጊው ነገር ነው። ሶ እንዳንቺ ፍላጎት ነው እንጂ እኔ የሰው ምክር አትቀበይ። ለኦዲየንስ ልስጥ ፍላጎታቸው ኦዲየንስ ማለት ነው። እስኪ ኮሜንት ላይ ያሳውቁኝ። ልሰራ ሰላም እንፈልግሽ አምሮብሻል። የሆነ ነገር ፈልገሻል ማለት ነው። ምን ፈልገሽ ነው? ሰላም ያኛው ቀዩ ቀሚስ አለ አይደል? ቀዩ ሰለ ፕሮግራማችሁ ይገዛልሽ። እሺ እሱን ቀሚስ ልልበሰው? እሺ ማርያም የለም እንዳታስቢ። ጭራሽ እሱ እኮ ነው ይገዛልኝ። ለምንድን ነው የምሰጥሽ እሱን ቀሚስ? ከፈለግሽ ሌላ ቀሚስ ለብሰሽ መሄድ ችግር አለው አለ ሰውም እኮ ለአንድ ቀን ብቻ እና ደግሞ ማለት ነው እሱ ነው የሰጠኝ እና ደግሞ እሺ ለአንድ ቀን ብቻ ሰላም ማርያም እሱ እንደማልሰጥሽ ታውቂዋለሽ። አይሆንም አትንኪኝ። እሺ በቃ ሰላም እና ደግሞ ማለት ነው ቅድም ስልክ ስታወሪ ጓደኞችሽ ጋር ማታ አራት መብላት እንደምትወጪ ሰምቻለሁ። ሰን ደግሞ ይሄን ነገር አይወድም። ብነግረው የሚፈጠረውን ነገር ታውቂያለሽ። እንግዲህ ሰላም አንቺ ባለፈው ቀጠሮ አላት ብለሽ እንዳስቀረሽኝ እኔም ተናገሬ ከማስቀርሽና ቀሚሱን ከምትቀርጂልኝ ምን ታስቢያለሽ? ሰው ያስፈራራሽኝ ነው? አይደለም ያስፈራራሽ አይደለም። አንቺ ባለፈው እንዳስቀረሽኝ አስቀርሻለሁ ነው ማስፈራራት አይደለም። ማየተረገምሽ ነሽ። በጣም ታሳዝኛለሽ። እሺ ሰላሚና አትፈቅጂልኝም? ቀሚስ ወሰጁ ከየት ይመጣሽ? ግልስ አኩርፌሻለሁ። በቃ ለዛሬ ብቻ ነው ማለት። እሺ ሰላሚና እንዴ በዚህ ታስፈራረኛለሽ? እሺ ወንድሜ ምስት አመሰግናለሁ። እሺ አመሰግናለሁ። ኧረ በዛ አውድሻለሁ። ጀግና ሴቱ ማርሽ ሰላም ቤተሰብ፣ ቀጣይ ሳምንት የሚካሄደውን የኤምኤምኤ ፋይት አሸናፊው ማን ይሆናል እንጠይቃቸዋለን። ግምት ማለት ነው። ያን ግምት ያገኘ ሰው ውጤቱ ሲታወቅ የ100 ብር ካርድ እንሞላላችኋለን። ማን ልበል? ሰለሞን። ኦኬ ሰለሞን እንኳን ደህና መጣ። ቀጣይ ሳምንት የሚካሄደው የኤምኤም ፋይት ማን የሚያሸንፍ ይመስላል? ከጆን እና ከሴዶ? ጆኒ ካሸነፈ ማለት ነው ውጤቱን አይተን የ100 ብር ካርድ እንሞላላለን። ሰላም ማህሌት ሞክሼ ነሽ። እሺ ቀጣይ ሳምንት የሚካሄደው የኤምኤምኤ ፋይት አሸናፊ ማን ይሆን ይመስልሻል? ከጆን እና ከሴዶ? ጆ ይመስለኛል። ኦኬ ጆ አመሰግናለን። መልካም ቀን። እሺ ሰላም ወንድም ማን ልበል? ሰላም ነው። ነጃት። እሺ ቀጣይ ሳምንት የሚካሄደው የኤምኤምኤ ፋይት ማን አሸናፊ ይመስላል? ከሴዶ እና ከጆን? ጀግና ሴቱ ማርሽ። ሴዶ ማርሻል ብሏል። እዚህ ጋር ወንድማችን ፊቱን ሸፍኗል። ካሜራ አይወድም እና እስኪ እንደሸፈንክ ንገረኝ ማን የሚያሸንፍ ይመስላል? ጀግናው ሴዶ ማርሻል። በቃ ሴዶ ማርሻል ካሸነፈ የ100 ብር ካርድ አላችሁ። ማን ልበል? ኤልሳ። እሺ ኤልሳ፣ ቀጣይ ሳምንት የሚካሄደው የኤምኤምኤ ፋይት አሸናፊ ማን ይሆን ይመስልሻል? ከጆን እና ከሴዶ? ጆኒ። እናመሰግናለን። ሰላም ፋዘር ማን ልበል? አብደላ። እሺ ቀጣይ ሳምንት የሚካሄደው የኤምኤምኤ ፋይቲንግ ከጆን እና ከሴዶ ማን የሚያሸንፍ ይመስሎታል? ሴዶ ያሸንፋል ብዬ አስባለሁ። ሴዶ ያሸንፋል ብዬ አስባለሁ። እሺ ሴዶ ካሸነፈ የ100 ብር ካርድ እንሞላሎታለን። እሺ ምቱ ልክ ስለሆነ እሺ አመሰግናለሁ። ማን ልበል? ሙሉቀን ማርቆስ። ሙሉቀን። እሺ ቀጣይ ሳምንት የሚካሄደው የኤምኤምኤ ፋይት አሸናፊ ማን ይሆን ይመስላል? ከጆን እና ከሴዶ? እኔ ሴዶ ደጋፊ ነኝ። ግን የሴዶ ደጋፊ ነኝ። ጆን የሚያሸንፍ ይመስላል። እናመሰግናለን። መልካም ቀን።